እኔ ለእሷ የሙባረክ ሚስት ስለምደውል እኔ ቤተሰብ ጋር ስለምደውል አትናገሩ ብሏል። እዚህ የዚህ የመለዙ ሙዲር እምባሲ ማን ነው የደወለው? ለምንድን ነው የደወላችሁ ብሎ እኛን ይገርፈናል። ወረቀታችን እንዳይንቀሳቀስ ያደርጋል። እናንተ አሁን ከዚህ ከፎቅ እንዳልተደወለላችሁ ከእስር ቤት እንዳልተደወለላችሁ አድርጋችሁ ሌላ የት ነው የደረሰችው? የት ሙስተሽፋ ነው ያለችው? የት እስር ቤት ነው ያለችው ብላችሁ መጠየቅ ነው እንዴ? በቃ ሬሳ ነው ያለበት አሉ ኬንያዎች ሲነግሩሽ። በቃ ሄደው አጥበዋት በቃ ሬሳ አጥበን የመጣ ነው አሉ ትናንትና። እኛ አንናገርም፣ አታስቢ። ከእናንተ ከእስር ቤት በድብቅ ስልክ እንደደወላችሁ አንናገርም። የምንለው የት ደረሰች ብለን ነው የምንጠይቀው። ስለ እናንተ መደወል አንናገርም፣ አትጨነቂ። እናንተ እኮ እምባሲ ቢያንስ እንኳ እምባሲ የምትጠይቁት ሙባረክ የምታዳምጠኝ ነገር እምባሲ መጥቶ ተክሲ ሙሀድ ይባላሉ። እነዚህ ሰው የገደሉ ሰው የደበደቡ የሰረቀ 2 የሸረሞተ 3 የሀሺሽ ይዞ የተገኘ 4 የራሳቸው ቀድያ ስላለ ተክሲ ሙሀድ ልጆች የት ናቸው ብሎ እምባሲ እዚህ መጥቶ የሌላው እምባሲ እኮ ፊሊፒን ብቲ፣ ኢንዶኔሲያ ብቲ፣ ኬንያ ብቲ፣ ሞሮኮ ብቲ በወር እየመጡ የት እንደደረሱ ስንት ዓመት እንደቀራቸው ስንት ወር እንደቀራቸው ስልክ ያገኛሉ ወይ ልብስ ያገኛሉ። የሌላው ኤምባሲ እኮ እዚህ መጥቶ ጎብኝቶ ነው የሚሄደው። የኢትዮጵያ ኤምባሲ ግን በጭራሽ አይመጣም። ሳኡዲ መለዝ እስር ቤት አይመጣም። ለምን እንደሆነ አናውቅም። ለሽ ነው የማይመጣው? መጥቶ ለምንድን ነው ማን እንደሞተ ማን እንደተገደለ ማን እስር ቤት እንዳለ ማን አብዶ እንዳለ የእብድ መርፌ ተወግተው እንደሆነ ለሽ ነው የማይጠይቀው የኢትዮጵያ ኤምባሲ? እናውቃለን። አንዳንድ ተገጤዎች በባህር መጥተው ሊሆን ይችላል፣ ግን ፓስፖርት ያላቸው ናቸው። አብዛኛውን እስር ቤት ያለ ነው። ኢቃማችን እነሱ ጋር አለ። የፓስፖርት ወረቀታችን ኤምባሲ ጋር አለ። የፓስፖርት ቁጥራችን ኤምባሲ ጋር አለ። ለሽ ኤምባሲ አይመጣም እዚህ? እኛ ድምፅ እንሆናቸዋለን። ኤምባሲ እንደ ሌሎች ሀገሮች አሁን እንደጠቀሷቸው እንደ ፊሊፒን፣ እንደ ኬንያ፣ እንደ ሞሮኮ እንደው የሁሉም ኤምባሲ እንደሚመጣው የእኛም ኤምባሲ እየመጣ እንዲጎበኛችሁ እኛ ሁላችንም በቻልነው ድምፅ እንሆናቸዋለን። አሁን እናንተ ሚዲያ ላይ ድምፅ የምትሆኑት ሳኡዲ መለዝ እስር ቤት ኤምባሲ ይምጣ። ኤምባሲ መጥቶ ይሄ ቦር መጥቶ ይጎበኛል። ሙምኪን እሱ የማይመጣበት ምክንያት ሊኖር ይችላል። ምክንያቱን ያስተካክል። ሙምኪን በባህር የመጡትን ኃላፊነት ላይሰጥ ይችላል። በባህር የመጡትን ትቶ ኢቃማ ያላቸው ፓስፖርት ያላቸው እርግጠኛ ነኝ የኔ ፓስፖርት ቁጥር ኤምባሲ ላይ አለ። ያንን ይዞ መጥቶ እኮ እኔን መጎብኘት ይችላል። አይዟችሁ፣ እኛ ድምፅ እንሆናቸዋለን። ከዚህ በኋላ ኤምባሲ እየመጣ እንዲጎበኛችሁን እንደ ሌሎች ሀገሮች ካርድ ይቋረጥባቸዋል። ለሌላ ድምፅ የምትሆኑልን እኛማ ጊዜያችንን እንጠብቅ እንጂ ለሌላ ወይ ይግደሏት ወይ ፍትህ ማርያምን ሬሳ ነው ያለው ታች ላይ ያለው የኢትዮጵያ ሬሳ ነው ያለው ነው የሚሉ በቃ እንሆናለን። እንግዲህ እንደዚህ ነው እናገሩን። አይዟችሁ እህቶቻችን፣ አይዟችሁ እህቶቻችን። የሌላ ጉዳይ ተይዟል። አቢባ ጋር ደርሷል። አቢባ ጋር የደረሰ ነገር ደግሞ ታውቃላችሁ ፍጻሜ ያገኛል። ምንም አታስቡ፣ እሺ? ምንም አታስቡ። ጥሩ ነገር ትሰማላችሁ። እሺ እናቴ አይዞሽ፣ ምስጋና ያስፈልጋል። ካርድ ያልቅባቸዋል።